አመሻሹን በተሰማ እጅግ አሳዛኝ ዜና በአርሲ ሀገረ ስብከት በኖኖ ጃዌ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። እንግዲህ በምስራቅ አርሲ እየደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገድለዋል። ሌሎችም ደግሞ አደጋ ደርሶባቸው ሆስፒታል ገብቷል። ትላንትና ምሽትም እንዲሁ 3 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የ30 ዓመት የ40 ዓመትና የ50 ዓመት ዕድሜ ያላቸው ናቸው። በ13 በነበረው እልቂት ደግሞ የ2 ዓመት ህፃን ልጅ ጨምሮ የ76 ዓመት አዛውንትን ታክሎበት 14 ኦርቶዶክሳውያን ሞተዋል። ትላንትና ምሽት እንዲሁም ደግሞ 3 ኦርቶዶክሳውያን ተገድለዋል። 4 ኦርቶዶክሳውያን ታፍነው ተወስደዋል። እስካሁን ድረስ የደረሱበት አይታወቅም። በሰላም ይመለሳሉ ተብሎም አይጠበቅም። ኦርቶዶክሳውያን ሆን ተብለው በአርሲ ላይ እያነቁ ይገኛሉ። 14ቱ ኦርቶዶክሳውያን በኖኖ ጃዊ ቀበሌ የሚገኙ የነበሩ ኦርቶዶክሳውያን ናቸው። ስርዓተ ቀብራቸው ትላንትና ተፈጽሞላቸዋል። ሌሎቹ ደግሞ እንግዲህ ትላንትና ምሽት በ4 ሰዓት አካባቢ ላይ ነው ግድያ የተፈጸመባቸው። በሸርካ ወረዳ በሄላ ዘንባባ አርሴማ ቤተክርስቲያን አካባቢ የሚኖሩ የነበሩ ናቸው። እንዳልኳቸው የ30 ዓመት ማሞሽ ደርቤ የተባለ 30 ዓመቱ፣ ግዛው ከተማ የተባለ 40 ዓመቱ፣ ትዕግስት ጅማ የተባለች ደግሞ የ50 ዓመት ሰው ነበሩ። ከዛ በተጨማሪ 4 ኦርቶዶክሳውያን እንዲሁ ታፍነው ተወስደዋል። የታፈኑት መካከል ላይ አስታጥቄ ደርቤ ከተማ ተክሉ፣ በኃይሉ አበባውና ሲሳይ ከተማ የተባሉ ኦርቶዶክሳውያን ናቸው። 3ቱ በዛሬው ዕለት ስርዓተ ቀብራቸው ተፈጽሞላቸዋል። 4ቱ ግን እስካሁን ድረስ መሞታቸውና መኖራቸው አልታወቀም። ሁላችንም እንደ አርሲ ኦርቶዶክሳውያን ሀዘናችንን ጸሎታችንን እንድናቀስላቸው ጠይቃቸዋለሁ። ለብዙ ድረስ ይህን ቪዲዮ ሼር ማድረጋቸው ውድ ኦርቶዶክሳውያን ምንድን ነው የሚሻለን? አለቀን እኮ አለቀን። ምንድን ነው የሚሻለን? ቆይ ያለነው እንበዛለን እያለን እኮ አለቀን። ምኑን በዛ ነው? መጫወቻ ሆነን። የታጠቀው ሁሉ እየመጣ ኦርቶዶክሳውያንን ይገላል፣ ኦርቶዶክሳውያንን ያፍናል። ማን ነው የሚደርስልን? በጣም የሚያሳዝን ነገር ነው። በቃ መግደል ከተፈለገ ኦርቶዶክስን ነው የሚገሉት፣ ኦርቶዶክስን ነው የሚያፈናቅሉት። ቆይ ምንድነው እሱ? ሁሌ ሀዘን፣ ሁሌ ለቅሶ፣ ሁሌ የአስክሬን ሽኝት፣ ሁሌ ቀብር። ቤተክርስቲያናችን ሁሌ መርዶ ላይ ናት ያለችው። ምንድነው የሚሻለው? ምንድነው የሚሻለን? ለማን ነው ቤት የምንለው? ሀገርን የሚያስተዳድር መንግስት እስካለ ድረስ፣ ህገ መንግስት እስካለ ድረስ በአንድ ሀገር ውስጥ አንድ መንግስት ነው ያለ። ይሄ ሁሉ እስካለ ድረስ እንዴት ነው ንጹሃን የሚሞቱት? ኦርቶዶክስ ስለሆነ ብቻ እንዴት ነው የሚገደሉት? የሰው ልጅ እንዴት ነው ታፍኖ ተወስዶ የሚሞተው? ለማን ነው ቤት የምንለው? ወዴት ነው ምንጮው? ልብ ይሰብራል ብቻ። አመሻሹን በተሰማ እጅግ አሳዛኝ ዜና በአርሲ ሀገረ ስብከት በኖኖ ጃዌ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። ማህበረ ቅዱሳን ይፋ ባደረገው መረጃ መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓመተ ምህረት ለ14 አጥቢያ ከተኙበት ቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበርም ብሏል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት ድረስ እንደሚገኙበትም በመረጃው ላይ አመላክቷል። በተጨማሪም 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦ ምሳ ከተማ ሪፈር መሄዳቸውንም በመረጃው ተያይዞ ተነግሯል። ከዚህ በፊት በተመሳሳይ ሁኔታ በቀበሌው ውስጥ የሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መገደላቸውን በደረሰን መረጃ ለማወቅ ችለናል ያለው ማህበረ ቅዱሳን በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝም በመረጃው ጠቁሟል። ለሞቱት ወገኖቻችን ፈጣሪ ነፍሳቸውን ይማር። ለትኩስና አዳዲስ መረጃዎች ቤቱን ፎሎ ያላረጋችሁ ፎሎ አድርጎ ላይክ፣ ሼር እና ሪፖስት ስለምታደርጉልኝም ከልብ አመሰግናለሁ። እግዚአብሔር አምላክ ነፍሳቸውን ያሳርፈልን። የምድሩ ህይወት ሳይሞላልን ነው የምንሞተው። ምድር ላይ ሳይሞላልን እንኖራለን፣ ሳይሞላልን እንሞታለን። ምንም ከምድር የምናተርፈው ነገር የለም። መጨረሻም በአሰቃቂ ሁኔታ እንሞታለን። ነገር ግን እግዚአብሔር አምላክ እንደ ስራችን ሳይሆን እንደ ቸርነቱ፣ እንደ ርህራሄው፣ እንደ ምሕረቱ ብዛት የሰማዩን ቤት ያሳምርልን። እረፍታችን በሰማይ ነው። እግዚአብሔር የእረፍት ዘመን እስከ ዘላለም ድረስ አርፈን በመንግስት ሰማያት እንድንኖር እሱ ይርዳን። የሞቱትንም እርሱ ይቀበልልን።
እንደ ሰማዕትነት ቆጥሮ ይውሰድልን፣ ነፍሳቸውን ያሳርፈልን። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ ሐሳቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ? መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላ ቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተ እርስ በርስ እጅ ለእጅ ተያይዘ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግመዋለሁ፣ ግደሉ አይደለም አጥፎ አይደለም፣ ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። ሌላው ደግሞ አንድ የምናጠራው ዜና አለ። ወንድማችን ሶፎንያስ የሙስሊሞችን አለባበስ ለብሶ በሚዲያ ላይ ወጥቶ እንግዲህ እሱም ምስል እያያዙ ሶፊ ሙስሊም ሆኗል፣ እስልምናን ተቀብሏል እያሉ መረጃ እያሰራጩ ይገኛሉ። መረጃው የምርም እሱ ሙስሊም ሆኖ ነው ወይስ እንዴት ነው የምለውን ምናጠራ ይሆናል። እስኪ ሁኔታውን ተመልክተን እንመለስ። ሰላም አለልኝ ነገር ወንድማችን ሰላም ነው ወንድማችን ሶፊ የት ሆነ ነው አይኔ ያው እንደተመለከታችሁት ነው እንግዲህ ሶፊን ታውቁታላችሁ። በማሾፍ በጣም ይታወቃል፣ ይቀልዳል። እንግዲህ እንደ ቀልድ አድርጎት ነው እንደዚህ በዚህ አለባበስ የመጣው፣ እየቀለደ ነው ማለት ነው። ክቡራን ተመልካዮች ለዛሬ ያመጣሁላችሁ ፕሮግራም ይመስላል። በቀጣይ በሌላ መረጃ እስክመጣ ድረስ ሰላም ቆዩልኝ።